በምን እንሂድ? በመከራ በመታገስ እንሂድ ወንድሞች፣ በመከራ በመታገስ በዘመን የሚሰበክልን ወንጌል በጣም የተጣመመ ወንጌል ነው። መከራ የለሽ ወንጌል ነው የሚሰበክልን። ከምቾት ድሎት ነው ወንጌል የሚሰበክልን። መከራ የለሽ ክርስትና የለም። መከራ የለሽ ወንጌል የለም። እዚህ ወንጌል የደረሰው ብዙዎች ነፍሳቸውን ስለሰጡ እጃችን ላይ ያለው መጽሐፍ ቅዱስ በደም የተለወሰ መጽሐፍ ቅዱስ ነው። ወንድሞች ናቸው። መከራ ለመክፈል ፈቃደኞች ነው ወይ? ከተማ ብዙ ሩቅ ያልሆነ ጉጂ ማህበረሰብ ውስጥ 2 ሚስዮናሎች ለዚህ ነገር ሳስብ በጣም ነው ልቤን የሚነካው። 2 ሚስዮናሎች ዛሬ ዓመት በመጣው ጊዜ እነዚህ 2 ሚስዮናሎች ታሪክ የሚዘክር ፕሮግራም ነበር በአፍሪካ ዩኒየን ሆል ውስጥ። እነዚህ 2 ወገኖች እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም። ክሊፍ ሚሽልና ቶሚ ደቨርስ እነዚህ 2 ወጣቶች ዕለተ ሜይ 9 1936 በዛን ጊዜ እንደምታውቁት ፍቅራችን በጣሊያን ተወራለች፣ ቦምብ ይጣላል። እነዚህ 2 ሚስዮናሎች ወጣቶች ናቸው። ቶሚ ደቨርስ የመጣው እኔ ከምኖርበት ከቶሮንቶ ከተማ ፎርዋርድ ባፕቲስት ከሚባል ቸርች ነው የመጣው። እዛ ብትመጡና እድል ብታገኙ እዛች ቤተክርስቲያን ውስጥ እሱን ማንም ሰው አያውቀው፣ ማንም አያውቀው። 1936 ነው እንደ ፈረንጆቹ አቆጣጠር። በቤተክርስቲያኑ አዳራሽ ስትገቡ በአንደኛው ቤተክርስቲያን ግድግዳ ላይ ስለ ወንጌል በኢትዮጵያ ሰዋይ ያልቻለም ሳዳም አያውቁትም ብዙ ያሉ ሰዎች። ቶሚ ደቨርስ ወደ ኢትዮጵያ በመጣ ጊዜ ጮኛ ነበረችው። በእንግሊዝ ኤምባሲ ለማግባት ፕላን ነበረው። እድሜዎቹ በሀያዎች ውስጥ ነው፣ በኔ ልጆች እድሜ ማለት ነው። ያለ ሰርግ ከጮኛው ጋር ዝግጅት እያደረጉ መጣ ለወንጌል አገልግሎት ወደ ጉጂ ማህበረሰብ። ቶሚ ደቨርስ በየከተማው በየገጠሩ እየዞረ ክርስቶስ ይሰብካል። ቋንቋውን ተምሮ ሲመጥቶ ባህል አቋርጦ ቋንቋ አቋርጦ አገር አቋርጦ 1936 ኢትዮጵያን አስቧል። ተባሉ ያለ መንግስት መውጣት አለባችሁ ወይ ለኛ መስራት አለባችሁ ወይ መውጣት አለባችሁ ተባሉ። 2ቱም ወጣቶች ምን አሉ? መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ብለን ይህን ህዝብ አስተምረን ይህን ህዝብ በዚህ መከራ ውስጥ ተናን ሄደማሉ። ጨከኑ። ሚሽል ክሊፍ ባለቤቱ አራስ ነበረች አዲስ አበባ። ነገር እየበረታ ሲመጣ አትሊስት አዲስ አበባ መሄድ አለባችሁ ተብሎ ወደ 200 ሰዎች አጅቧቸው በእግር ከጉጂ ተነስተው ወደ አዲስ አበባ ይሄዳሉ። ስንት ቀን መንገድ እንደሆነ አላውቅም፣ 4-5 ቀን ሳምንት። በዚህ መካከል ሜይ 9 1936 ላይ ሽፍቶች መጡና ብዙ ሰዎችን ገደሉ። በዛን ቀን በጦር ተጨቅጭቀው ከሞቱት ሰዎች ማለት እነዚህ 2 ወጣቶች የኔ የሚሉት የሌላቸው ለሩት ለኔ ማያው ዋጋ እንከፍላለን ማለት እንችላለን ወንድሞች። የክሊፍ ባለቤት አልተመረረችም፣ አራስ ናት፣ ምንም ብሬት የላትም። እንደዚህ ያለች ቀብሩ ፕሮግራም ምንም እንኳን የፍቅር ሁሉ አምላክ የሆነው እግዚአብሔር ለምን በራሱ ስራ ላይ የተጉ የነበሩትን እነዚህ 2 ወጣቶች በአፍላ እድሜያቸው ህይወታቸው እንዲቀጭ እንደፈቀደ ባይገባኝም ፍጹም ሉዓላዊ ፈቃዱ በጸጋ ልንቀበል ይገባል። ከራን ማይቀበል ምክንያቱም የሚሰበክልን ኢየሱስ ቪዛ ኦፊሰር ነው። የሚሰበክልን ኢየሱስ ወደ አሜሪካ የሚያሻግር ነው። የሚሰበክልን ኢየሱስ ቤት የሚሰራልን ነው። የሚሰበክልን ኢየሱስ ቤት የሚገዛልን ነው። ኢየሱስ ይህ አይደለም ወንድሞች። ያለች ክርስቶስን በሚመስል የከበረ ፍጻሜ በፊቱ ስንቆም ያኔ ሚስጥር የሆነብን ነገር ይገባናል። ምን ማለት ነው ታውቃላችሁ? እድሜ ልኬን ማላስታርቀው ችግር እግዚአብሔር ለምን ወሰነው መልስ የለኝም። አንድ ቀን ግን በፊቱ ስቆም ይገባኛል። እና እስከዛ እንዴት እንኑር? እዚህ ያለች በዛ የቀን ጨለማ ወቅት ለባለቤቴና ለቶም እንዲሁም አብረዋቸው ለነበሩ ወገኖች በየትኛውም ሁኔታ ውስጥ የእርሱ የሆኑትን የማይከዳ እግዚአብሔር የዘላለም እድላቸውና ተስፋቸው መሆኑን በመረዳት በፍጹም ደስታ አባታቸው ሊሄዱ አውቃለሁ አለች። በጦር የተጨቀጨቀ የባሏን ሬሳ እያየች የምትናገር ወንድሞች። ከነዛ መካከል የተረፈው ሰው አንደኛው አለን ስሚዝ ይባላል። ወንጌላዊ ነበር። እሱ እዚህ ጉጂ ማህበረሰብ ውስጥ ተረፈ። ሳምሃው ያዕቆብ አንገቱ በሰይፍ ተሰየፈ፣ እግዚአብሔር ጴጥሮስን አተረፈው። አለንም እንደዛ ነው የሚለው። አለን ስሚዝ እንዴት የተረፍከው? ምንም ምክንያት የለኝ። ያዕቆብን የሰየፈው አምላክ ጴጥሮስን አተረፈ፣ እኔንም አትርፎኛል። ከአሁን በኋላ ላለኝ ዘመን ለእሱ ክብር እንድኖር ነው የምጸልየው አለ። ስለ ቶሚ ስለ 2 ወጣቶች እንደዚህ ያለ። ቶሚ የደስታ ሰው ነበር አለ። የእግዚአብሔርን ወሰን የለሽ ፍቅር እና በክርስቶስ የተገለጠውን የኃጢአት ይቅርታና ድህነት ለመመስከር ሌሊትና ቀን የሚተጋ ነበር። ወንጌል የአገልግሎቱ ደስታና የውስጥ ግፊቱ ጉልበት ነበር። ፍርሃት የለሽ በተቃውሞ መካከል ክርስቶስ ጌታ መሆኑን የሚመሰክር በገጠርም ሆነ በይርጋለም ከተማ ገጠሮችና በከተማዋ እጅግ ተወዳጅ የነበረ ነበር። እነዚህ ወንድሞች በታረደው በግ ክብርና ግርማዊ ውበት ውስጥ አሉ።
እነሱን ማጣት ትልቅ ስብራትና የውስጥ ቁስል አምጥቶብኛል። በተለይም ለቤተሰቦቻቸው በእግዚአብሔር ጸጋ የእምነታችን ጀማሪና ፈጻሚ ወደ ሆነው ወደ ክርስቶስ አይኖቻችንን ካላቀናን በስተቀር እጅግ ከባድ ነው። አንድ እንደነዚህ አይነት ጊዜ ልንደገፍ የሚገባው አለ ስጋዬና ልቤ ሊደክሙ ይችላሉ፣ እግዚአብሔር ግን የዘላለም ብርታቴ ነው። ስለሚችል ልብ የሚነካ ምስክርነት አለኛል። ወደ ዘላለማዊ ቤቱ ከመሄዱ 12 ወራት በፊት ሌሊትና ቀን ይተጋ የነበረው የዮሐንስን ወንጌል ለጉጂ ማህበረሰብ ለመተርጎም ነበር። ጨካኙ ጣሊያን በኤርጋኖ ቦምብ ሲያዘንብ የምንጠለልበት ምሽግ ውስጥም ቢሆን በቦምብ ውርጅብኝ መካከል የሄደ የትርጉም ስራውን ይዞ ይሸሽ ነበር። በሽፍቶች በተገደለበት በዚያን ቀን የክርስቶስን ትህትናና ርኅራኄ ልዩ በሆነ መልኩ ካየሁባቸው ጥቂት ሰዎች መካከል አንዱ እንደሆነ መሰክራለሁ። በዛን በጦር ተጨቅጭቆ በተገደለበት ቀን የዮሐንስ ወንጌልን አቅፎ ነበር። ጀርባውን ለጦር ሰጥቶ ትርጉም ስራውን ዮሐንስ ወንጌል ይዞ ነበር ካለ በኋላ የገረመኝ ነገር በጦር የሚወጉ ሰዎች ለነሱ መጽሐፍ እየተረጎመላቸው እንደነበር አላወቁም ነበር። መከራ በመቀበል ፈቃደኞች ነን ወይ? ለመታገስ ፈቃደኞች ነን ወይ? በመከራ ያለፉ ሰዎች አሉ። በጣም ብዙ ሰዎች ልነግራችሁ። ታላቁ ሰባኪ የነበረው ስፐርጀን በጣም ታላቅ ሰው፣ እንግሊዝ ሀገር ታዋቂ ሰባኪ የነበረ ሰው ስለሚያልፍበት መከራ እንደዚህ ይላል። ዛሬ ሆሳና በማለት ስሜን ያገነነው ያው ሕዝብ ሲሰቅለኝ፣ ያመንኩት ሲከዳኝ፣ እጁን የሰጠኝ ሲነሳኝ በእጅጉ ያማል። ከልብ ስብራት የተነሳ ከቅንድቤ ላብ እስኪቆረቆት ድረስ ብዙ ጊዜ አልቅሻለሁ። አቅም አጥቼ ተንበርክኬያለሁ። እኔ ብርታት ሲሟጠጥ የጌታ ጸጋ ይፈስልኝ ነበር አለ ስፐርጀን። ስሙ የጠፋበት ሰው ድንገት ስሜ ጠፍቷል ብላችሁ ከቤተክርስቲያን የቀራችሁ ሰዎች ካላችሁ ከወንጌል የሸሻችሁ ሰዎች እንደዚህ ያለ ስሜ አለ ስፐርጀን፣ ስሜ ከጠፋው በላይ ሰዎች ሊናገሩ የሚችሉት ሌላ የከፋ በከፋ ሁኔታ ማጠልሸት በማይችሉበት መንገድ ስሜ ጠፍቷል። ከራስ ከጉር ጥፍሬ ድረስ ተወግጃለሁ። እስከ ጥግ ድረስ ያልሆንኩትን ምስል ተሰጥቶኛል። መልካምነቴን በተመለከተ አሁን መልከ ጥፉ ከተደረገበት በላይ ከፋ ማድረግ ማንም አይችልም። በጣም የሚገርመው መጥፋት የሚችለውን ያህል ስሜ ጠፍቷል። አሁን ከወረድኩበት በታች ሰዎች ሊያወርዱኝ አይችሉም። እና ስፐርጀን እንዴት ነው የታገስከው? መከራን 58 ዓመቱ ነው የሞተው። በነገራችን ከስፐርጀን ይወዘያ እንደዚህ አለ ብላችሁ አዳምጡኝ። በብዙ መከራ በጌታ አገልግሎት ብንዝልና ያለ ዕድሜያችን ብንሞት ክብር ለእግዚአብሔር ይሁን። ምድር ትንሽ ሰማይ ብዙ ይኖረናል። ምድር ትንሽ ሰማይ ብዙ ይኖረናል። መጨረሻ እነሆ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ?